ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ጀግኖች ያበሻ ኩራቶች ውድ ቤተሰቦቼ ሰላም ናችሁ ብያላችሁ በሰላማችሁን ያብዛልን። መልካም እንግዲህ ዛሬ የሚገርም እንግዲህ ትራቭል ለማድረግ ወደ ቻይና ጉዟችን እንግዲህ እየጀመረን እንገኛለን። እጅግ በጣም ደስ ብሎኛል። እንግዲህ አሁን የምንገኘው ኢትዮጵያ ኢንተርናሽናል ኤርፖርት ቦሌ ውስጥ ነው የምንገኘው። እዚህ ጋር እንግዲህ ትላልቅ ሊደሮች አሉ። ምርጥ በዚህ ካምፓኒ የሚገራም ስራዎች እየሰሩ የሚገኙ እዚህ ጋር የምትመለከቷቸው ታላቋ ጀግና ምርጡ አሰልጣኛችን ማማ አፍሪካ እናታችን እዚህ ጋር ትገኛለች። ካደረሰልሽ ማሚ ከዚህ ሁሉ ቲምሽ ጋር እንግዲህ ሄልዝ ኢንተርናሽናል ፓርክ ለመጎብኘት ይሽ ስለሆነ ካንቺ ጋር እንግዲህ ሁለተኛ ዙር ትራቭል ለማድረግ እየሄድኩኝ ስለሆነ ቻይና ደስ ብሎኛል በጣም። ለቲማችን ምን ታስተላልፋለሽ ማሚ? ሰላም እንዴት ናችሁ ጎበዞች፣ ጀግኖች፣ ምርጦች? እንግዲህ ይሄ ስኬት የኛ ስኬት ብቻ አይደለም፣ የእናንተ ስኬት ነው። የእናንተ ኩራቶች ሆነን ነው፣ የእናንተ አምባሳደር ሆነን ነው እየሄድን ያለ ነው። በርቱልኝ፣ ጠንክሩልኝ። በእርግጠኝነት ደግሞ በሚቀጥለው በስተን ተባስተን የሚቀጥለው ትሪፕ በጋራ እንሄዳለን። ኩባንያችን ቻይና ብቻ አይደለም የሚያወጣው ዓለም ላይ የሚያዞር እንግዲህ በአመት ሁለት በትንሹ በየሀገሩ ክብረ በዓሎችን እያደረገ ይገኛል። አሁን እንግዲህ የድርጅታችን 33ኛውን አመት ክብረ በዓል በጋራ ልናከብር ነው እየሄድን ያለ ነው ከጀግኖች ሊደሮች ጋር። ስለዚህ ሁላችሁም በርቱልኝ። ሲዩ አደተቆፍ ዋው እናመሰግናለን ማሚ። እዚህ ጋርም ደግሞ ትላልቅና ጀግና አበሻ ኩራቶች ከአረብ ጋር በመውጣት እንግዲህ በዚህ ካምፓኒ ታሪክ እየሰሩ የሚገኘው ናፊ እዚህ ጋር ደግሞ ልደራን ትገኛለች። እንኳን ደስ አለሽ ከቲምሽ ጋር ሁለተኛ ዙር ካንቺ ጋር እንግዲህ እየሄድኩኝ ስለሆነ ወደ ቻይና በጣም ደስ ብሎኛል። አሁን እንግዲህ በአካልም በኦንላይን ሜን ቢዝነስ እየሰሩ ላሉ ምን አይነት መልዕክት ታስተላልፊናለሽ? ሰላም ጤና ይስጥልኝ፣ እንደምናላችሁ ባላችሁ በሰላማችሁ ያብዛልኝ። በመጀመሪያ ደረጃ ይሄ የመሰለ የቢዝነስ እድል አግኝታችሁ በመስራታችሁ እንኳን ደስ አላችሁ፣ ኮንግራቹሌሽን። ምክንያቱም ከዚህ ዓለም አቀፍ ኢንተርናሽናል ካምፓኒ ጋራ ስኬታማ የምንሆንበት፣ ውጤታማ የምንሆንበት፣ የምንለወጥበት፣ ቤተሰቦቻችን የተሻለ ህይወት የምናኖርበት፣ የምንጎበኝበት፣ የምንሸለምበትም ትልቅ ካምፓኒ ስለሆነ ማለት ነው። በመቀጠል ደግሞ ቢዝነሱ ጀምራችሁ እየሰራችሁ የምትገኙ ጠንክራችሁ ጸንታችሁ በርትታችሁ ስሩ ነው የምላችሁ። ቢዝነሱ ያልጀመራችሁም ደግሞ በራሳችሁ ተማምናችሁ በቁርጠኝነት ይህንን የመሰለ ቢዝነስ እድል ጀምራችሁ በቀጣይ በአብሮነት በህብረት በቲም ሰርተን በትላልቅ ስኬቶች እንገናኛለን። ዛሬ እንግዲህ ከስደት በመውጣት ከኢትዮጵያ ከቅጥር ስራ በመውጣት በአብሮነት በህብረት በመስራት እንግዲህ በካምፓኒያችን ሙሉ ወጪ እንግዲህ ወደ ቻይና ልንጎበኝ ነው። ኢትዮጵያ ኤርፖርት ውስጥ ነው የምንገኘው። ቀጣይ እናንተ ናችሁ። ቀጣይ ፕሮግራሞችን ሼር እናደርጋችኋለን። በርቱልኝ የኛ ጀግኖች፣ ጠንክሩ። ሰላማችሁ ያብዛ። መልካም ምሽት። ዋው ከልብ እናመሰግናለን። በጣም የሚገርም መልእክት። እዚህ ጋር ደግሞ ጀግና እንግዲህ ዙም ላይ የምታውቋት ምርጥ እንግዲህ ሊደር የብዙዎች ህይወት እንድቄ ምክንያት የሆነች የምትገኝ ጠንካራ ሊደር ጎበዟ ሊደር እንግዲህ ሊደር ሊና ትገኛለች። ቻይና እንግዲህ መጀመሪያ ትራቭል ለማድረግ እንግዲህ ያው እርሷ መሰብሰብ አልቻለችም። እንኳን ደስ አለሽ። እንኳን አብሮ ደስ አለን። አብሽያ